ሰላም እንዴት ናችሁ? ዛሬ የምናየው ስለ ቻይልድሁድ ትራማ ነው። በተለይ ደግሞ ሱሰኛ ቤተሰብ ያደግን ወይም የሚያድግ ሰው የሚያድጉ ህጻናት የሚያጋጥማቸው ችግር እና ከዛስ በኋላ ካደጉ በኋላስ እንዴት ነው እነዛ ችግሮች የሚያድጉት ወይም ስር የሚይዙት የሚለውን እናያለን ማለት ነው። ስለዚህ መጀመሪያ ሱሰኛ ማለት ወይ አልኮል ሊሆን ይችላል፣ የተለያዩ ንጥረ ነገሮች ለነዛ ተጠቂ የሆነ ወይም እነሱን መጠቀም ስሜቱን ሬጉሌት ለማድረግ ወይም ለማስተካከል ግዴታ እነዛን ንጥረ ነገሮች መጠቀም ግዴታ የሆነበትና በየጊዜው የሚጠቀምና የኢሞሽናል ወይም የስሜት መለዋወጥ የሚኖረው ከሆነ አንድ ሰው ሱሰኛ ነው ማለት ይቻላል ማለት ነው። እንግዲህ በባህሪው ያው የሱሰኛ የሆነ ሰው ባህሪው ምክንያቱም አንደኛ ሱሰኛ የሆኑ ሰዎች የብዙ አይነት ችግር አለባቸው በባህሪው ማለት ነው። የሱሰኛ በባህሪው ብዙ አይነት ችግር አለባቸው። ለምሳሌ ከፍተኛ የሆነ የኢሞሽን ሬጉሌሽን ወይም ስሜትን የመቆጣጠር ችግር አለባቸው። ሁለተኛ እንደ አቢዩዚቭ የመሆን እንግዲህ አቢዩዚቭ ማለት አጥቂ መሆን ማለት ነው። በቃላትም አጥቂ ሊሆን ይችላሉ፣ በአካል ፊዚካሊም ቨርባሊም አቢዩዚቭ የሆኑ ፓሬንቶች ነው የሚሆኑት። ሶስተኛ ደግሞ ሌሎችን አለማየት፣ አለመረዳት ወይም በተጨማሪ ደግሞ ምን አይነት ነገር ይኖራቸዋል? የዚህ አንፕሬዲክቴቢሊቲ ተገማች አለመሆን። ዛሬ ሰው ይሆናል፣ ነገ አፈር ይሆናል፣ ዛሬ ውሃ ይሆናል፣ ነገ እሳት ይሆናል። እንደዚህ አይነት ባህሪ የመያዝ ነገር ይኖረዋል ማለት ነው። ከእንደዚህ አይነት ፋሚሊ ማደግ ለልጆቹ በጣም ከፍተኛ የሆነ ችግር ነው የሚኖረው። መጀመሪያ ችግሩ ምንድነው? የፓሬንቲንግ የአስተዳደግ አንድ ህጻን ልጅ በአባት በእናቱ እንግዲህ ምንም ነገር ሳናውቅ ነው አይደል የምንወለደው። ትምህርት በቃ ሁሉም ነገር የምንጀምረው ከእናት ከአባቶቻችን ነው። እነዛን ነገሮች በአግባቡ አያደርጉም። ምክንያቱም እነሱ ራሳቸው የከፍተኛ የሜንታል ፕሮብለም ሜንታል ኢሹ ስላለባቸው ብዙ ጊዜ ከ50% በላይ የሚሆኑ አልኮሊክስ ወይም ሱሰኛ የሆኑ ሰዎች የሜንታል ኢሹ አለባቸው። ጥናት ያረጋገጠው ነገር ነው። ራሳቸው የሜንታል ኢሹ ስላለባቸው ሌላውን ፓረንት ሆነው ቤተሰብ ሆነው አሳዳጊ ሆነው ልጁ የሚያስፈልገውን የኢሞሽናል ሳፖርት የተለያዩ ኒዶችን ፍላጎቶችን ማሟላት አይችሉም። ምክንያቱም እነሱ ራሳቸው በጣም በከፍተኛ ችግር ውስጥ ነው ያሉት። ምን አይነት ችግር በልጆቹ ያመጣል? አንደኛው ኮምፕሌክስ ፖስት ትራውማቲክ ስትረስ ዲስኦርደር ይባላል። በቃ ኮምፕሌክስ ፖስት ትራውማቲክ ስትረስ ዲስኦርደር ማለት ለረጅም ጊዜ እና በተደጋጋሚ የሚደርስ ትራማ ወይም አቢዩዝ ነው። ለምሳሌ ኔግሌክት ሊሆን ይችላል። ኔግሌክት ማለት መተው ወይም አለመፈለግ አይነት ስሜት ማለት ነው። ወይም ሌሎችም አይነት በቤት ውስጥ እና አልኮሊክ የሆኑ ፓሬንቶች እንደዚህ አይነት ባህሪ ይኖራቸዋል። ልጆቹ ላይ እንደዚህ አይነት ስሜት እንዲሰማቸው የኔግሌክት ያለመፈለግ፣ ያለመወደድ፣ ያለመታየት፣ ያለ ኢምፖርታንት ያለ መሆን
ስሜት ከልጅነታቸው ጀምሮ ፕሮሎንግድ የሆኑ ለረጅም ጊዜ ስለሚሆን እንደዚህ አይነት ኮምፕሌክስ ፖስት ትራውማቲክ ስትረስ ዲስኦርደር የሚያመጣ ነገር ነው የሚሆነው ማለት ነው። ሶ ምን አይነት ነገር በልጆቹ ላይ ያመጣል? ኮምፕሌክስ ፒቲኤስዲ ፍራቻ፣ አንዳንድ ሚሞሪዎች የሚመጡ ሚሞሪዎች፣ ትዝታዎች፣ ኔጌቲቭ የሆኑ ትዝታዎች፣ ዝም ብለው ፍላሽባክ አይነት ውልብ የሚል አይነት ሀሳብ፣ በጣም ተጠራጣሪ የመሆን አቮይዳንስ፣ በቸል ማለት ወይም የመተው ነገሮችን የመተው አይነት ወይም በጣም የመናደድ ነገር ወይም ደግሞ ጥሩ ስሜት ማይሰማቸው ወይም የሚፈሩ ወይም ደግሞ ጭራሽ ኢሞሽናል ነምነስ የሚባለው ምንም አይነት ኮልድ የመሆን ምንም አይነት ስሜት ያለመሰማት አይነት እንደዚህ አይነት ሲምፕቶሞች አሉት። ሌላ ሪሌሽንሽፕ ላይ እንደዚህ አይነት ምን አይነት ነገር ያመጣል? ትረስት ሰዎችን የማመን፣ ከሰው ጋር የዲስታንት የመሆን የመራቅ ስሜት፣ አይዞሌሽን፣ የብቸኝነት የመውደድ አይነት ነገር። ሌላ ደግሞ ሲበዛ ደግሞ በጣም ምን አይነት ስሜት ሊመጣ ይችላል? ዲሶሲዬሽን ወይም ከአካል የመለየት፣ በቃ አካልን የፊል አለማድረግ አይነት ስሜት። ሌላ ምን አይነት ነገር ይመጣል? ወርዝለስነስ፣ ተፈላጊነት አለመሰማት፣ ገልቲ ማለት ላይክ የጥፋተኝነት ስሜት፣ ተስፋ ያለመኖር፣ ሆፕለስነስ ወይም ደግሞ በቃ እኔ በጣም ተጎድቻለሁ ብሎ የማመን አይነት ስሜቶች አሉት ማለት ነው። ሌላው ደግሞ ምንድነው? የሆነ ሴኩር የሆነ አታችመንት፣ ጤነኛ የሆነ ግንኙነት አይኖራቸውም ማለት ነው። ምክንያቱም አልተማሩም። አታችመንት ምንማረው ከመጀመሪያ ከዚህ ከኢንፋንት በሆንበት ጊዜ ነው፣ ከእናት ከአባቶቻችን ነው አታችመንት ምንማረው ማለት ነው። ሶ ጥሩ የሆነ ግንኙነት ከሌለን አታችመንታችን በጣም የተበላሸ ነው የሚሆነው። ሶ ሴኩር የሆነ አታችመንት አይኖራቸውም ማለት ነው። ሌላ ደግሞ ይሄ ኢሞሽናል ኢንቴሊጀንስ የሚባለው የዚህ የስሜትን እውቀት የስሜት ብልሃት አይኖራቸውም። ምን ማለት ነው? ወይ አንገር ኢሹ ይኖርባቸዋል። በትንሹ ነገር የሚበሳጩ ይሆናል። ስሜታቸውን አያውቁም፣ መግለጽ አይችሉም። እየተናደዱ ከሆነ ምን ሆነ ነው ስትለው ተናዷል እኮ ግን ተናድጃለሁ አይለው፣ አያውቁም። ኢሞሽናል ኢንቴሊጀንሳቸው በጣም የተጎዳ ስለሆነ የራሳቸውን ስሜት አያውቁትም። እየተበሳጩ እየተናደዱ ከሆነ አያውቁትም፣ ሬጉሌት ማድረግ አይችሉም። ደስተኛም ሲሆኑ ሲያዝኑ ምንም ሲሉም ስሜታቸውን ሬጉሌት ማድረግ፣ ኤክሳይትድ ሲሆኑ ስሜታቸውን አያውቁትም። ጭራሽ እንኳን የራሳቸውን አያውቁም፣ የሰውንም አይረዱም። እንኳን የሰውን ሊረዱ የራሳቸውንም ኢሞሽን ማወቅ መግለጽ አይችሉም ማለት ነው። ሶ በዚህ ምክንያት ሬጉሌትን ማድረግ አይችሉም፣ ምክንያቱም አያውቁትማ። ሶ ከፍተኛ የሆነ ኢሞሽናል ሬጉሌሽን ችግር ይኖርባቸዋል ማለት ነው። ሌላ ደግሞ ምን አይነት ችግር ይኖራል? የቦርደር ላይን ፐርሶናሊቲ ዲስኦርደር የሚባል አለ። ቦርደር ላይን ፐርሶናሊቲ ዲስኦርደር ማለት ምን አይነት ነው? የፐርሶናሊቲ የማንነት ችግር ማለት ነው። ይህ አንድ ሁለት የሚታይ ሳይሆን አእምሮ ውስጥ የሚቀመጥ ማንነት ውስጥ የሚቀመጥ ነገር ነው። ቦርደር ላይን ምን ማለት ነው? ጭራሽ ምንም አይነት የኢሞሽናል ሬጉሌሽን የሌላቸው እንትናቸው ላይ ኑሯቸው ላይ አሁን ደስተኛ ሆናል፣ ከሰከንድ በኋላ ደግሞ ያዝናል። እንደዚህ አይነት ሰው ማለት ነው። ምንም አይነት ቦርደር ላይን ፐርሶናሊቲ ዲስኦርደር። ሌላ ደግሞ ምን አይነት ችግር አለ? አቮይዳንት ፐርሶናሊቲ ዲስኦርደር የሚባል አለ። አቮይዳንት ፐርሶናሊቲ ዲስኦርደር ማለት
እንትን ማይቀበሉ ኮሜንት ወይም የሰው ክሪቲሲዝም የሚፈሩ ማይቀበሉ ማለት ነው። ጭራሽ ምንም ነገር መስማት አይፈልጉም። ሌላ ከሌላው ሰው ሰርቴኒቲ መወደዳቸው እርግጠኛ መሆን የሚፈልጉ ሰዎች ማለት ነው። ሰው እንደዚህ እንወድሃለን ወይ እወድሻለሁ ካላለው ወይ ካላላት ሰርቴኒቲ ማይሰማት ማለት ነው። ሌላ ደግሞ ኢንቲሜሲ ላክ ኦፍ ኢንቲሜሲ ጥልቅ የሆነ ግንኙነት ከሰው ጋር አይኖራቸውም። ከማንም ሰው ጋር ማለት ነው። ከራሳቸውም ጋር አይኖራቸውም፣ ከሌላውም ሰው ጋር አይኖራቸውም። ምክንያቱም አልተማሩም። ከልጅነታቸው ጀምረው አልተማሩም። በፊር ነው። በዛ ቤት ሲያድጉ በፍራቻ ነው ያደጉት። ገብቷቸዋል? ምን ማለት ነው በፍራቻ ማለት? ዛሬ ምን ይሆን ዛሬ እንዴት ደግሞ ዛሬ ጠጥቶ ይመጣ ይሆን፣ ዛሬ ደግሞ ምን አይነት ባህሪ ስለማያውቁት በአባቶቻቸው በእናቶቻቸው እነሱ ደግሞ ምንድነው የሚሰማች ምንድነው ብለው እርስ በርሳቸው ስለማይነጋገሩ ኢንቲሜሲ ስለሌለ የዚህ የኢንቲሜሲ ችግር ይኖርባቸዋል ማለት ነው። ሌላ የምን አይነት ነገር ይመጣል? ናርሲሲስቲክ የሆነ ቴንዴንሲ ይኖራቸዋል። ናርሲሲስቲክ ፐርሶናሊቲ ዲስኦርደር ማለት ምን ማለት ነው? ይህ ናርሲሲስቲክ ፐርሶናሊቲ ዲስኦርደር ማለት አቴንሽኑ በሙሉ እነሱ ላይ እንዲሆን የሚፈልጉ ሰዎች ማለት ነው። የሌላውን ኒድ የሌላውን አስፈላጊነት የማይቀበሉ ማለት ነው። በተቻላቸው መጠን በሌላው ሰው ላይ ለራሱ በሌላ ሰው ላይ ትከሻ ላይ ተንጠላጥረው ስኬታማ ለመሆን የሚፈልጉ አይነት ሰዎች ማለት ነው። ናርሲሲስቲክ ፐርሶናሊቲ ዲስኦርደር ያለባቸው ሰዎች ማለት ነው። እና ደግሞ እነሱ የተለየ አድናቆት ወይም የተለያየ ቦታ እንዲሰጣቸው በኃይለኛ የሚፈልጉ ሰዎች እንደዚህ አይነት ናርሲሲስቲክ ፐርሶናሊቲ ዲስኦርደር ያላቸው ነገሮች ናቸው ማለት ነው። ሌላ ደግሞ ምን አይነት ነገር አንቲ ሶሻል የሆነ ባህሪዎችም እንዲኖራችሁ ሊያደርግ ይችላል በእንደዚህ አይነት ፋሚሊ በማደጋችሁ። ምክንያቱም ከፋሚሊ ከእናት ከአባቶቻቸው ጋር ጥሩ የሆነ የሶሻል ኢንተራክሽን ከሌላችሁ እንዴት ነው ከሌላ ሰው ጋር ጥሩ የሆነ ሶሻል ኢንተራክሽን ሊኖራችሁ የሚችለው? ሶ ኢን ጀነራል በቀላሉ በተበሳጨ ሰዎች የሚናደዱ አይነት ሰዎች ይሆናሉ። ደግሞ ሌላውን ማስደሰት የነሱ ስራ የሚመስላቸው ሰዎች ይኖራሉ። ሌላውን በቃ የነሱ ምክንያቱም እናታቸው አባታቸው ወይ somebody in the family ሰክሮ ምናምን ሲመጣ እሱን ፕሮቴክት ማድረግ በልጅነታቸው ጀምረው የሚማሩት ነገር ነው እና they think that የነሱ ሮል የነሱ ቦታ ያ የሚመስላቸው ሰዎች ይኖራሉ ማለት ነው። ሶ ይሄን ዝቅተኛ ሎ ውስጥ ስለሚኖራቸው ሌላውን የነሱን ቢሎንጊንግነስ የነሱን መኖር ወይም የነሱን አስፈላጊነት ሌላውን በመርዳት ያስባሉ ማለት ነው። ሶስተኛ ደግሞ ሪጀክሽን ሪጀክት መደረግ አለመቀበልን ስለሚፈሩ በተቻላቸው መጠን እንደዚህ አይነት ስሜት ወይም ጥሏቸው አይሄድም ብለው የሚያስቡት ሰው ጋር ሪሌሽንሺፕ ይጀምራሉ ማለት ነው። ሶ ምን አይነት ይሆናል? ወይ አልኮሊክ ይሆናል ወይ በጣም ከነሱ ዝቅተኛ የሆነ ሎ ቫልዩ የሆነ ሰው ሊሆን ይችላል ማለት ነው። ሶ እንደነዚህ አይነት ነገሮች ይኖራል ማለት ነው። ሌላ ደግሞ ምን አይነት ነገር ይኖራቸዋል? ጭራሽ ለራሳቸው አይቆሙ ለራሳቸው አይቆሙ ፒፕል ፕሊዘር ነው የሚሆኑት። የነሱ አላማ ሰው ማስደሰት ብቻ ይሆናል ማለት ነው። ፒፕል ፕሊዘር ያም ሲመጣ እሺ ይሄም ሲመጣ እሺ። እነሱ የሚቆምበት አላማ አይኖራቸውም። ምክንያቱም አልተማሩም፣ ከልጅነታቸው ጀምሮ ስላልተማሩ ማለት ነው። ሶ እንግዲህ ስለ ቻይልዱ ይሄን ነገር ካወራን ከዛስ በኋላ እንዴት ነው የቤተ ክርስቲያን እይታ እንዴት ነው በዚህ ጉዳይ የሚለውን ደግሞ እንመልከት። ሶ ቤተ ክርስቲያን የምታየው ይህን ጉዳይ
ጥንተ ጠላት ዲያብሎስ የማህበረሰብን ህይወት ማበላሸት የሚጀምረው ከቤት በልጅነት ነው። አንድ ሰው መሰረት የሚጣለው በልጅነቱ እንደሆነ ስለሚያውቅ የሚቻለውን ሁሉ ያደርጋል መሰረቱን እንዳይሰራ ማለት ነው። እንግዲህ የአንድ ልጅ መሰረት መጽሐፍ ቅዱሳችን እንደሚናገረው ከልጅነቱ ያስተማርከውን ነገር እስከ ወደፊቱ ድረስ አይተውም ብሎ ያስተምራል አይደል? ስለዚህ ጥንተ ጠላት ዲያብሎስም ይህን ነገር ስለሚያውቅ የአንድን ልጅ ወይም ማህበረሰብ በጠቅላላው ህይወቱን ማበላሸት የሚጀምረው ከልጅነቱ ነው። ይህንም ምን ያደርጋል? ከቤተሰቡ መካከል አንዱን ሱሰኛ እንዲሆን ያደርጋል። ቤተሰብ ውስጥ ሰላም እንዳይኖር ያደርጋል። ቤቱን የጦርነት ቀጠና ያደርገዋል ወይም ኬዮስ እንዲሆን ያደርገዋል። ከቤተሰብ ከአባት ከእናት ወደ ልጅ የሚተላለፉ ጽንሰ ሀሳቦች ወይም እውቀቶችም እንዳይተላለፉ ያደርጋል። ለምሳሌ ማመን፣ ትረስቲንግ፣ ሌሎችን ማመን እንዳይኖር ያደርጋል። እግዚአብሔርን ማመን እንዳይኖር ያደርጋል። የጸሎት ህይወት እንዳይኖር ያደርጋል። ጥልቅ የሆነ ልባዊ ግንኙነት ወይም ኢንቲሜሲ እንዳይኖር ያደርጋል። ፍቅር፣ ለሰው ማሰብ፣ ለሰው ማዘን፣ ከራስ የበለጠ ለሰዎቹ የመኖር የመፈለግ ያን ፍቅር እንዳይኖር ያደርጋል። ራስን ማወቅ፣ ራስን ማክበር፣ ራስ መተማመን ወይም ሰልፍ አንደርስታንዲንግ፣ ሰልፍ ሪስፔክት እና ሰልፍ ስቲም፣ ሰልፍ ኮንፊደንስ እንዳይኖር ያደርጋል። የሰው ለሰው ወይም ኢንተርፐርሰናል የራስ ግንኙነት ወይም ኮሚኒኬሽን እንዳይኖር ያደርጋል። በፍራቻ የተሞላ ተቅበዝባዥ አላዋቂ ልጅ እንዲፈጠር ያደርጋል። በጠቅላላው ጥንተ ጠላት ዲያብሎስ የለመለመው አፈር ወይም መሬት የሆነውን የህፃን ልጅ አእምሮ ወይም ስብዕና ላይ ጠጠር ድንጋይ በመጣል መሬቱ ጥሩ ነገር እንዳያበቅል ያደርገዋል። እሾህና አሜከላ ይዘራበታል። እንግዲህ በልጅነታችን ጀምሮ እንዴት ጥንተ ጠላት ዲያብሎስ ከእግዚአብሔር መንግስት ለማስወጣት ከቤተ ክርስቲያን ለማስወጣት እንደሚሞክር እናም እንደሚያደርግ ነው የሚያሳየን ማለት ነው። እንግዲህ አስቡት፣ በልጅነታችን ወይም በአንድ በአልኮሊክ ፋሚሊ ውስጥ ያደገ ልጅ ምንም አይነት መሰረት በቃ አፈሩ ላይ ነው፣ ለም አፈሩ ላይ ነው ድንጋይ እየተጣለበት ያለው እንዳያፈራ እሾህ ነው። ከልጅነቱ ከተወለደበት ከመጀመሪያ ቀን ጀምሮ እሾህ ነው የሚጣልበት። እግዚአብሔር ልጆቻችን እንዴት አሳድጉ ብሎ እንዳስተማረ እናውቃለን አይደል? በተቃራኒው ደግሞ አልኮሊክ ፋሚሊ ውስጥ የሚያድጉ ሰዎች ከልጅነታቸው ጀምሮ አሜከላ ነው የሚጣልባቸው። በዚህም ምክንያት ይህ ልጅ ሳያውቀው አማጺ ይሆናል። እንግዲህ ምንም አይነት መሰረት የሌለው ልጅ መሰረት የለውም። የቤተ ክርስቲያን እውቀት የለውም። የጸሎት እውቀት የለውም። መተማመን አያውቅም። ኢንቲሜሲ አያውቅም። ምንድነው? ፍራቻ ነው ቤት ውስጥ ያለው። ሴኩሪቲ ደህንነት የለም ቤት ውስጥ። ምንድነው የሚሆነው? አማጺ ነው የሚሆነው። አማጺ ይሆናል። ምን ማለት ነው? አማጺ ማለት የጸሎት ህይወት የለውም። የጸሎት ህይወት የለውም ማለት እግዚአብሔርን የማያውቅ የሚቃወም በእግዚአብሔር መኖሩን የማይቀበል ወይም የሚጠራጠር ወይም ግድ የማይሰጠው ይሆናል። እንግዲህ አስቡት፣ ዓለምን የፈጠረውን ዋናው ከሶርሱ ከመሰረቱ ተጣላን ማለት ነው። እንግዲህ ምን ይሆናል ማለት ነው? ከዛ ምን ይሆናል? ደህንነት ወይም ሰላምን አያውቅም። ምክንያቱም የት ያውቀዋል? አንድ ህፃን ልጅ የሚማረው ደህንነትን፣ ሰላም፣ ቅድም የነገርኳቸውን ኮንሴፕቶች ወይም እውቀቶች የሚማረው ከቤተሰቡ ነው።
ኖ ሴንስ ኦፍ ሴኩሪቲ የሰላምም ነገር አያውቀውም። ጭራሽ አያውቀውም። ሰላም የሚያውቀው ኬዮስ ነው፣ ብጥብጥ፣ ሰላም አለመኖር ነው የሚያውቀው፣ ፍራቻን ነው የሚያውቀው እንጂ ኬዮስ ሰላም ሴኩሪቲን አያውቀውም። ሶ ባደገበት ሁኔታ ይህ ልጅ ሰላምን አያውቀውም፣ ብጥብጥ፣ ኬዮስ ብቻ ስለሚያውቅ ወደ እነዚህ ነገሮች ይሳባል። ስለዚህ አንድ ሰው ወደሚያውቀው ነው የሚሳበው አይደለም። አንድ ሰው ሰላምን ካወቀ ወደ ሰላም ይጓዛል። ብጥብጥን ወይም ኬዮስን ካወቀ ወደ ኬዮስ ይጓዛል ማለት ነው። ሶ ይህም ሪሌሽን መረጣ ላይ፣ ፍሬንድሺፕ ላይ፣ ስራ ወዘተ ላይ አፌክት ያደርጋል። ምክንያቱም ያውቀው ያ ነገር ስለሆነ በቃ ከሰው ጋር የሚጣላ ሰው ይሆናል። ኬዮስ በቃ እሱ የምታገኙት ኬዮቲክ በሆነ ቦታ ነው እንጂ ሰላም በሆነ ቦታ፣ ምክንያቱም ሰላም አይሰጡም ነው ሰላም ስለማይሰጠው ሰላም ወዳለባቸው ቦታዎች አይሄድም። ሶ ይህም ወደ ምን ያጋልጠዋል? ወደ ኃጢአት ያጋልጠዋል። የሚመራበት ኮምፓስ የተዛባ ስለሆነ ለኃጢአት የቀረበ ነው። ለፒር ፕሬዠር የቀረበ ነው። ምክንያቱም ቅድም እንደነገርኳችሁ እንደነዚህ አይነት ሰዎች የተማሩት መሰረታዊ ነገር ስለማይኖር ምን ይሆናል? ለፒር ፕሬዠር ይጋለጣል። ደግሞ ምንድናቸው? ፒፕል ፕሊዘር፣ ሰውን ማስደሰት ስለሆነ አላማቸው፣ ኖ ስለማይሉ፣ አልፈልግም ስለማይሉ ለፒር ፕሬዠር ይጋለጣሉ ማለት ነው። ደግሞ ኮምፓስ የላቸውም፣ የሚመሩበት ወይም ሴንስ ኦፍ ዳይሬክሽን ስለሌላቸው በቃ እንሂድ ካሏቸው እሺ ነው የሚሉት። ሶ በልጅነታቸው በኃጢአት ይወድቃሉ ማለት ነው። ሶ ኬዮስን ፍለጋ ወዴት ይሄዳሉ? ወደሚያውቁት ያ ነገር ወደ ይሄዳሉ። ወደ መጠጥ፣ ወደ ሱስ ህይወት ይገባሉ። በዛ ደግሞ ስሜታቸውን ስለማያውቁት ኢሞሽናል ኢንተለጀንስ ስለሌላቸው፣ ለምሳሌ አንድ ሰው ተመሳሳይ ሴኩር የሆነ ሰውና አንሴኩር የሆነ ደህንነት የማይሰማው ሰውና የሚሰማው ሰው ተመሳሳይ ኢሹ፣ ለምሳሌ ሁለቱም ተባረሩን በል ከስራ። ይሄ ሴኩር የሚሰማው ሰው ሌሎች ጤነኛ የሆኑ የኮፒንግ ሜካኒዝሞችን ያን ዴቱ የሚያበርድበትን መንገድ ሊጠቀም ይችላል። ይሄኛው ኢንሴኩር የሆነ ሰው ግን የሚያውቀው ወዴት ነው የሚሄደው? ወደ አልኮል ይሄዳል፣ ወደ ሱስ ይሄዳል፣ ወደ አልባሌ ነገር ነው የሚሄደው። ሶ ኮፒንግ ሜካኒዝማቸው ኢሞሽናል ሬጉሌሽን የሚያደርጉበት መንገዳቸው የተዛባ ስለሆነ ጭራሹን ስለማያውቁት ወደሚያውቁት ነው የሚሄዱት፣ ወደ ሱስ ይሄዳሉ ማለት ነው። ሌላ ደግሞ ከእግዚአብሔር በመነጠላቸው የእግዚአብሔር አካልነት ስለሌላቸው ከፍተኛ የብቸኝነት ስሜት፣ ያለመታወቅ፣ ያለመረዳት፣ ባዶነት ስሜት ይሰማቸዋል። እነዚህ ስሜቶች ሰዋዊ ስሜቶች ናቸው አይደለም? ሰዋዊ ስሜቶች ቢሆኑም ሴኩር የሆነ ሰው ለምሳሌ እንደዚህ አይነት ስሜቶች ሲሰሙት ወደ ቤተ ክርስቲያን ሊሄድ ይችላል፣ ጸሎት ሊያደርግ ይችላል፣ ጾም ሊጀምር ይችላል፣ ጸበል ሊጠመቅ ይችላል። ሰዋዊ ባህሪያቶች ስለሆኑ ማለት ነው። ይህኛው ኢንሴኩር የሆነው ሰው ግን በዚህ በአልኮሊክ ፋሚሊ ያደገው ሰው ወዴት ነው የሚሄደው? ወደ ሱስ ነው የሚሄደው። ምክንያቱም ያውቀው እሱ ነው። ሶ መጨረሻ ላይ ምን ይሆናል? ሴት ከሆነች አልኮሊክ የሆነ ወይም ሎ ቫሊዩ ማን ታገባለች። ዘሴም ቪሸስ ሳይክሉ ይቀጥላል ማለት ነው። ወንድ ከሆነ ደግሞ አልኮሊክ ሆኖ ወይም ሱሰኛ ሆኖ ዘሴም ፓተርን ይሄዳል ማለት ነው። ሶ ምን እናድርግ ነው ዋናው ፖይንቱ። ምን እናድርግ? ሶ እነዚህን በዝርዝር ካየን ምን እናድርግ? ዋት ቱ ዱ፣ ምን ይጠበቃል? በእንደዚህ አይነት ፋሚሊ ያደገ ሰው ምን ያደርግ? ሶ አንደኛው በአልኮሊክ ቤት ማደግ ሳናውቀው በልጅነታችን ለጥንተ ዲያብሎስ አሰራር በልጅነት ወድቀናል። መፍትሄውም ይህን ከመረዳት ይጀምራል። እንግዲህ አውቀኑ ምን ሳናውቀው በአመፃ ነው እየኖርን ያለ ነው። ከእግዚአብሔር መንገድ ወጠናል። የጸሎት ህይወት የለንም። እግዚአብሔርን አናውቀውም፣ ትዝም አይለንም። ሶ ይህ ከፍተኛ አመፃ ነው። ይህ ማለት ይህን ዓለምን የፈጠረው
የእሱን የፈጠረውን ህግ አለማወቅ እሱ አድርጉ ያለን አለማድረግ ማለት የራሳችን ህግ እያወጣን ነው ማለት ነው። ከፍተኛ አመጻ ነው። ሁለተኛው የእግዚአብሔር ስልጣን፣ ሁሉን ቻይነት፣ ምሕረት፣ ቸርነት፣ ፍቅር ማወቅና መረዳት ነው፣ ወይም አባትነቱን መረዳት ነው። ምንም ብናደርግ፣ ምንም ብንበድል፣ ምንም ብንወጣ አባታችን እንደሆነ፣ ሁሉን ቻይ እንደሆነ፣ የተበላሸውን ነገር እንደሚያስተካክል፣ ምሕረቱ ቸርነቱ ከፍተኛ እንደሆነ መረዳት። ይሄ ደግሞ ምን ያደርገናል? በጣም ርቅ ያለው እኮ እኔ እኮ በህይወቴ ውስጥ እግዚአብሔርን አላውቀውም ከየት ሊጀምረው ለሚል ሰው ማወቅ ያስፈልጋል። ሁሉን አዋቂ ነው፣ ሁሉን ቻይ ነው፣ ምሕረቱ ቸርነቱ በጣም ብዙ ነው። ሁልጊዜም ብንመለስ ወደ እግዚአብሔር መንገድ ብንሄድ የእግዚአብሔር እጁን ከፍቶ እንደሚቀበለን ማወቅ መረዳት፣ ይሄ መሰረታዊ ነገር ነው። ይሄ ምንድን ያደርጋል? ለሶስተኛው ነገር ያነሳሳናል ማለት ነው። የመጀመሪያው ነገር እንደነገርኳችሁ ያደግንበት ቤት ሳናውቀው ለጥንተ ዲያብሎስ አሰራር እንደሰጠን ማወቅ ነው። ሁለተኛ የእግዚአብሔርን ስልጣን፣ ቻይነት፣ ፍቅር መረዳት ነው፣ ይቅር ባይነት። ሶስተኛው እንግዲህ ይህን ከተረዳን ያደግንበትን ማህበረሰብ ቤት እንዴት እንደጎዳን ካወቅን እና ደግሞ የእግዚአብሔርን ቸርነት፣ ምሕረቱን፣ ቸርነቱን ካወቅን ሶስተኛው ንስሐ መግባት ነው። ንስሐ ስንገባ ለሁለት ነገር ነው ንስሐ የምንገባው። አንደኛው አውቀን በራሳችን ለሰራነው ስራ ኃጢአት ንስሐ እንገባለን። አውቀን ካደግን በኋላ ለሰራናቸው ኃጢአቶች ንስሐ እንገባለን። ሁለተኛ ደግሞ ቤተሰባችን ሳያስተምረን ከእግዚአብሔር በአመፃ ለኖርንባቸው ለእነዚያ ጊዜያቶችም ንስሐ እንገባለን። ይሄ ነው ልዩነቱ። ጥሩ ፋሚሊ፣ ጥሩ ሴኩር የሆነ ከልጅነቱ ጀምሮ ተንከባክቦ ያሳደገው ሰው ለዚህኛው ንስሐ ላይገባ ይችላል። ላወቀው ነገር ብቻ ነው ንስሐ የሚገባው። እኛ ግን ኦልሬዲ ስለማናውቀው ለነዚህም ከእግዚአብሔር በአመፃ ለኖርንባቸው ጊዜያትም ንስሐ ያስፈልጋል ማለት ነው። አራተኛው የጸሎት፣ የስግደት፣ የጾም ህይወት ነው። አንደኛ መሰረታዊ የሆነ ለም አፈር፣ መሰረታዊ የሆነው ለም አፈራችን የኛ ገና ከፋውንዴሽን ከመጀመሪያው ቀን ጀምሮ የነበረው ያ ለም አፈር፣ ጥሩ ፍሬ የሚያፈራው ለም አፈር በጥንተ ጠላት ዲያብሎስ ስለተበከለ ይህን እግዚአብሔር ይህን ለም አፈር እንዲመልስልን እና ጥሩ ፍሬ እንድናፈራ በጸሎት መትጋት አስፈላጊ ነው። በተለይ ጠዋት አንዛይቲ አታክ ስለሚኖር የመንፈስ አታክ ውጊያ ስለሚኖር ጠዋት በኃይለኛው ጸሎት ማድረግ፣ ማታም ጸሎት ማድረግ። ጠዋትና ማታ ማይቀሩ ናቸው። ከተቻለ 7 ጊዜ ስፔሻሊ በዚህ ፕሮሰስ ውስጥ የምትጀምሩ ከሆነ 7 ጊዜ በቀን ጸሎት። በተለይ መዝሙረ ዳዊት፣ በተለይ መሰረታዊ መዝሙረ ዳዊት መድገም። ይህም መዝሙረ ዳዊት እንግዲህ ማለት ብዙ ደቂቃ ብዙ ሰዓት ማውራት ይቻላል ስለ መዝሙረ ዳዊት። ጥሩ አባቶችም ያስተማሩት ትምህርት በጣም ብዙ አለ። መዝሙረ ዳዊት ከፍራቻ ተጠራጣሪነት የምንወጣበት ጸሎት ነው። መዝሙረ ዳዊት በልጅነታችን ጊዜ ደህንነት በምንፈራ ጊዜ ወይም ሴኩሪቲ ደህንነት በማይሰማን ጊዜ ተቀምጦ የነበረውን ያን ውስጣችን ላይ ያለውን ትራውማ ወይም ቁስል ምንፈታበት ወደ ለማፈርነት የምንመልስበት ጸሎት ነው መዝሙረ ዳዊት። እና መሰረታዊ መዝሙረ ዳዊት ያስፈልጋል ማለት ነው። ሌላ በዚሁ በአራተኛው ስር ምን ያስፈልጋል? በዘር ሊተላለፉ የሚችሉ የዛር መንፈስ፣ አይነ ጥላ፣ ቡዳ ወዘተ
ሊኖሩ ስለሚችሉ መጾም፣ መጠመቅ፣ ጸበል መጠጣት፣ መስገድ ተተኪ የሌላቸው መፍትሄዎች ናቸው። ምክንያቱም በዘር የሚተላለፉ ችግሮች አሉ። እነዛ በዘር የሚተላለፉ ችግሮች እዛው እንዲቆሙ የዚህ አይነት ህይወት ያስፈልጋል ማለት ነው። በዋነኝነት እግዚአብሔር ከአፈር እንደሰራን ወደ ለም አፈርም እንደገና እንደሚመልሰን ማመን ዋነኛ ተቀዳሚ ነገር ነው። አባታችን ነው፣ ይንከባከበናል፣ ያስብልናል። በዚህ ሁኔታ ጸሎት ላይ፣ ስግደት ላይ፣ የጾም ህይወት ላይ መበርታት ያስፈልጋል ማለት ነው። አምስተኛውና የመጨረሻው መጽሐፍ ቅዱስ ማንበብ ነው። በተለይ 5ቱን የጥበብ መጽሐፍት ማንበብ ነው። አሁን እንግዲህ ለማፈራችን አሚካራ ተዘርቶበታል አይደል? ለማፈራችን ጥሩ ፍሬ እንዲያፈራ በዚህ ዓለም ላይ ስንኖር አይነ ልቦናችን እንዲበራ፣ የጥበብ መነጽራችን እንዳይጋረድ፣ እውቀታችን ለማስፋት ጠቢብ እንድንሆን፣ ብልህ እንድንሆን፣ በዚህ ዓለም ስንኖር እንዳንቅበዘበዝ፣ እንዳንታልል፣ እንዳንወድቅ ጋሻና መከታ የሚኖረን ጥበብ፣ እውቀት በእነዚህ የጥበብ መጽሐፎች ይገኛል። መጽሐፈ ምሳሌ፣ መጽሐፈ ጥበብ፣ መጽሐፈ ሲራክ ወዘተ። እነዚህ የዓለም እይታችን ያስተካክሉልናል ማለት ነው። ያልተማርነውን በእናት አባቶቻችን ሊያስተምሩን የነበረውን ያን እውቀት የምናገኘው ከነዚህ ነው ማለት ነው። እነዚህን በማድረግ ከአልኮሊክ ፓሬንትስ ትራውማ መዳን እንችላለን ማለት ነው። አመሰግናለሁ።